ያስኒ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት ሰላማችሁ ብዝት ትረፍረፍ ይበል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደተለመደው አበረታቱኝ እላለሁ። ዛሬ የመጣሁት ምክንያት በአንድ ነገር ነው። ተከስተናል ነው የሚባለው እና ዛሬ በሰላም አይደለም ከቤት የወጣሁትና ትንሽ ከሴትዮዋ ጋር ተጋጭተን ከሴትዮዋ ጋር ተጣልቼ ያው መንገድ ላይ ደርሻለሁ። መኪና እንዳይበላኝ ብቻ ይሄው ወሬን ስነዳ ማለት ነው እያፏጨ ነው ከወደ ኋላ እንዴት እንደሚያበሩት እኮ እና ዛሬ ድብር ብሎኛል፣ ጭንቅ ብሎኛል። ቀንም መሽቷል። ሰው ራሱ በአካባቢው ምንም የለም። የት እንደሚሄድ ራሱ አላቅም፣ የት እንደምገባም አላቅም። በቃ ዝም ብዬ ተንቀዋለልኩ ነው ያለሁት ማለት ነው። የምር በቃ አስጠልቶኛል ምንም ነገር። ከዛ ደግሞ እንትን ሹርጣው እየመጣ ነው። ከዛ ወይኔ በላቸው ብሏል። እንደው አንጀት እያረረ ጥርስ ይስቃል ነው የሚባለው። እውነት ነው። ማሽን ላይ እያረረ ይስቃል ይባላል። እኔን ነው ብዬ ደግሞ እንደው ልቤ ፏ ትርትር እና ምን እንደማረግ ራሱ ግራ ገብቶኛል እላችኋለሁ። አሁን ይሄ ቪዲዮ እየቀረጥኩ ያለሁት ለማስታወሻ ነው። ምናልባት አይታወቅም። ከዩቲዩብ ላይ ተጠፋው ላይፍ መግባቴን ታቆምኩት፣ ቪዲዮ መቀቄን ታቆምኩት። ያው ኔት ተማገኝ ድረስ ላለቅላችሁ እችላለሁ። ዳታ ሞላለሁ፣ ግን ያው ዳታውም አስቸጋሪ ነው። በቃ ጭንቅ ብሎኝ ወደ ኋላ፣ ወደ ግራ፣ ወደ ፊት፣ ወደ ኋላ እየተገላመጥኩ ነው ያለሁት። አንደኛ የያዝኳትን ብር ላሳያችሁ። አታምኑም እኮ እናንተ። ወተት ነጭ ነው ተራራችሁ። ብር ራሱ የለኝም። ደግሞ ዘይ ራሱ ጥንቅቅ አድርጌ ነው ያስገባሁት ባለፈው። አሁን ታዲያ ምን ይኮናል? ያለ ብር እንዴት ነው የሚኮነው ትላላችሁ? ፖሊሶቹ ደግሞ በጣም እያዩኝ ነው። አሁን እየተቆጣጠሩ ሆነ አላውቅም። የሆነች ልጅ ማቃት ነበረች፣ እሷን ጠፋችብኝ። ብቻ ግራ ገብቶኛል ወዴት እንደሚሄድ ራሱ ምን እንደማወራ ራሱ ለራሴ ራሱ እንትን ሆኖብኛል። እና ቆይስ በዚህ ጋር ልታጠፍና ወደ ሱቅ ልሄድና በዚች ባለችው ብር ካርድ ልምላና ልጅቷ ጋር ደውልላት። እንዴ ስልኳ ታልሰራልኝማ ያው ሄጄ ሴትዮዋን ጫማዋ ላይ ወድቃለሁ። ደግሞ መለስ እያለ ፍጥጡ ላይ እኛ ነረሳውባት አታሸማቃቁኝ። ስልኳ ካልሰራልኝ ያው ሴትዮ ላይ ሄጄ መውደቄ ነው፣ እግሯ ላይ ማለት ነው። ሌላ አማራጭ የለኝም። እዚህ ጋር ደግሞ ካሜራው እንዴት ነው እንደሚያሳስብ ሰዎቹ ሲከታተሉ ነው። እንግዲህ ቤተሰብ ፈልጌ ሰው ማጣሁኝ። ቀኑ መሸ። ከዛስ ምን ቢሆን ጥሩ ነው? ይኸው ድፍንፍን ብሏል። አሁን እንግዲህ ሴትዮዋ ጊዜ ደውላለች። ይኸው ላሳያችሁ ቀኑ እንዴት እንደመሸ እንደጨለመው ማለት ነው። እና ስደውል አሁን አነሳሁላት ስልክ ማለት ነው። አሁን አነሳሁላትና ስልክ
ነይ ምንም አላረግሽም ችግር የለውም ነይ ስትለኝ ተመለስኩላት ማለት ነው። አሁን መጨረሻዬን ብቻ መጨረሻ ሲማር ባሉኝ ወይም መወቀጤ ነው ወይም መሰቀሌ ነው። ወይኔ ዛሬ እስኪ ከወዲሁ እያለቀስኩ ልሄድ እና እዛ ጋር ሰውየው መኪና አቁሟል፣ መጥቶ ሊወስደኝ ማለት ነው። እና ሰውየው እዛ ጋር መኪና አቁሟል፣ መጥቶ ሊወስደኝ ዛሬ ጉዳይ ነው። እኔ አላቅም ወይ መድኃኒዓለም አባቴ፣ የዛሬው የመጨረሻ ጊዜ ነው። እኔ አላቅም። ውስጥ የራሱ ወደ ራሱ ተርፋ እያለ ነው። ልክ በቃ በጣም ትንቅ ክፍት ብሎኛል። እንዲያው እዛ እንደሆንኩ በሆንኩት ወይ ጥጋብ ሰው ብትወቅጠኝ ይሻላል። እንዲህ ወጥቼ ይኸው እኮ እንደውም አንድ ሰው የሚባል የለም። እልም ያለ ገጠር አሁን ሰውየው ጋር እስከምደርስ ጉዴ ነው የሚፈላው ማለት ነው። የምር ፈራው ራሱ ምን ብዬ ቃላት እንደምሰጥ አላውቅም። ደግሞ ካሜራ ደቀኘ ካየ ምን ፈልገሽ ነው እርሹ ነው የሚሉ በሄድሽበት ሁሉ ካሜራ ነው። እና ውዶቼ ማሮቼ የዛሬው ቪዲዮ በጣም አንገብጋቢና አስፈላጊ ጉዳይ ነው። አንገብጋቢ ሁኔታ ላይ ነው ያለሁት ማለት ነው። ብቻ ያው ብታሳፍረኝም ወደ ሀገሬ ነው፣ ምንም አታመጣም። ምን አባቷ ተወቅጠኛ ነኝ መቁጣታለሁ ከፈለክ እያልኩ በውስጤ ከራሴ ጋር እየተማከርኩ ነው ያለሁት። እና ብቻ ለማንኛውም አስንዬ የዛሬው ቀን ይለፍሽ በሉኝ። የዛሬው ቀን ያንቺ አይደለም ብላችሁ ጸሎት አድርጉልኝ። እና እንደዛ ነው እላችኋለሁ ውድ ቤተሰቦች። እዛ ጋር ደግሞ ሰውየው እንዴት እንዳስደነገጠኝ ነፍሴ ልትወጣ ደረሰች። እንዴት ክቡ እንዳልኩት እና ውዶቼ ማሮቼ ምን ይሄን ይመስላላችኋለሁ። ቀጥ ብለሽ ነው ተብያለሁ። ቀጥ ብዬ ጎዳናዋን ይዤ እየሄድኩ ነው ያለሁት። ቀጥ ብለሽ ተመለሽ ወጥሽ ተብያለሁ። ቀጥ ብዬ ላሳያችሁ ማለት ነው። ስንት ኪሎ ሜትር አቋርጬ እንደሄድኩት ወይ እና ይሄ ቪዲዮ በደንብ መታየት አለበት። በደንብ ቫይቫር ነው በደንብ መውጣት አለበት። በደንብ ይታው ራሱ በደንብ መታየት አለበት ብዬ አስባለሁ። ምክንያቱም የዛሬ የጭንቅ ቀን ይሄ ቪዲዮ ስለሆነ ማለት ነው። እውነቴን አሁን ስቃለሁ፣ በኋላ አለቅሳለሁ። እና ውዶቼ ውድ ቤተሰቦቼ ያስኒ ቤተሰቦች በመላው ዓለም ያላችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። እስቲ አግዙኝ፣ ባጭሩ አግዙኝ፣ የምር አግዙኝ እናንተ። በተረፈ በሌላ ቪዲዮ ውስጥ የምንገናኝ፣ ሰላማችሁን ብዝት ትተረፍ ያርግልኝ እላለሁ። ቻው። ለዛሬ የነበረን ቆይታ ይሄን ይመስላል። እቤት ስገባ ያለውን ነገር እንዳልቀርጽላችሁ ደግሞ ሌላ አደጋ ውስጥ እገባለሁ እና ለዛሬ የነበረን ቆይታ ይሄን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ፣ መልካም ጊዜ፣ መልካም ቆይታ ሁላችሁ ባይ። ወዳችኋለሁ የኔ ወዶች፣ የኔ ድምቀቶች።